እድሜው ከስንት እስከ ስንት ይሆንልሽ? ያ ጀማ ኮፕሊንኩን 20 ሺህ እናስገባው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ይህንን መልእክቴን አንዳንድ እህቶች እንኳን ቢተርፉበት ከመዘረፍም ሆነ ከመሸወድም አንዳንድ ወንድሞችም እንኳን ቢተርፉበት ከመታለልና የማይሆን ቦታ ከመውደቅ ትልቅ ጥቅም ነው ብዬ አስባለሁና አስተላልፉ። ወንድም እህቶች እዚህ ጋር ልብ ልትሉ የሚገባው ነገር ትዳር በበር ነው የሚመጣውና ትዳር የፈለገ ሰው በበር ሂድ፣ በአባቷ በኩል ሂድ፣ በጓደኛ ጠያይቆ ሂድ። አማ በሚዲያ ላይ ተወጥቶ እንደዚህ የሚደረገው ነገር አንድ ማየት ያለብን ነገር ነብያችን ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም حذو القذة بالقذة ያሉበት አለ። ለተተቢዑነ ሰነነ መን ካነ ቀብለኩም ሽብረን ቢሽብር ወذراعا بذراع حتى لو دخلوا جحر ضب لدخلتموه። ሰሃቦቹ ምን ብለው ጠየቁ? اليهود والنصارى يا رسول الله ሲሉ فمن القوم አሉ። ታዲያ ከነሱ ውጭ ማን አለ አሉ። ትከተላላችሁ ኮቴ በኮቴ ፋና በፋና ክንድ በክንድ ስንዝር በስንዝር ሐታ አርጃኖ ወይ ሞከሎ ጉሬ እንኳን ቢገቡ ተከተላችሁ ትገባላችሁ። የሰሩት አይቅርብኝና ያሉት አይቅርብኝ ያዩት ነገር አይቅርብኝ የሚባል ነገር ማለት ነው። ፋሽን አለባበስን በሉት በማንኛውም ባበላል ባጠጣት። አሁን ደግሞ በትዳር በኩልም በዲን ስም አድርገው አመጡት። ደግሞ ቢሮ ሁላ ከፍተው ቁጭ ብለው እየተባለ ነው ያለው። በጣም በሚያሳዝን መልኩ ሴት ልጅ በቪዲዮ ነው ውጪ አንተና በቪዲዮ ተተያዩ እየተባለ በአደባባይ ላይ የሚደረግ ነገር። እህቴ ንቂ፣ ልታውቂ የሚገባው ነገር መጀመሪያ ንብ ተራ ዝንብ አይገኝም፣ በዝንብ ተራ ንብ አይገኝም። አንተም ወንድሜ ንቢቱን ከሆነ የምትፈልገው ንብ ተራ ጥሩ አበባዎች ቦታና ጥሩ መዓዛ ያለበት ውሃዎች፣ ንጹህ ውሃዎች ቦታ ነው የምታገኛት እንጂ እንደነዚህ አይነት ውዳቂ ቦታዎች አታገኛትም። እህቴ አንቺም አንበሳ ከሆነ የምትፈልጊው አንበሳ እንደዛ ላ ምንድን ነበር ያለው ሲገጣሚው ተናገሪው ቀተደሩ الاسود ورود ماء ان كن الكلاب ولغن فيه ይላል። ወንዝ አንበሳዎች የሆነ ወንዝን ላለመውረድ ሊቆጠቡ ይችላሉ ውሻ ሄዶ ካጨማለቀው። እንደዚህ አይነት ሰዎች ሄዶ የሚጨማለቁበት ቦታ ላይ እንደዚህ አይነት ወንድሞች አንበሳ የሆኑ ወንድሞች ይገኛሉ ብሎ ማሰብ ትንሽ ይቆረቁራል። على كل حال عمر بن الخطاب رضي الله عنه من ይላል اقبح نساءكم السلفع ይላል الخراج الولاجه። ከሴቶቻችሁ ፉንጋ ማስጠለው ሴት ብሎ ማለት ያቺ ደፋሪ ሆነች ወንዶች ጋር ስትነጋገር ሴት እንደምታናገር አድርጋ የምትናገር ጀሪአቱን بالكلام ማለት ነው። الخراج الولاجه ወጣ ገባ ማለት የምታበዛ ሰብሰብ ብላ ቆጠብ ብላ የማትቀመጥ ናት ይላል። እና የትኛዋ ነሽ አንቺ? አንተስ የትኛዋን ነው የምትፈልገው? ለዝሙት ሰዎችም በበር እየከፈቱ እንደዚህ እነሱ በውስጥ የተገናኙ ያለው አንሷቸው በዚህ ደግሞ ዩቲዩብ ለመሸቀያና ለመነገጃ ቁጭ ብለው የሚያደርጉት ነገር የሚጠቅም ነው? ሱብሃንአላህ። በዲን ስም እንደዚህ አይነት ነገር ሲደረግም በጣም ያሳዝናል።